ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 9 2018 ዓ.ም በዚህ ሰዓት የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። ከተለያዩ አካባቢዎች ያስኳቸውን መረጃዎች በቅደም ተከተል ወደ እናንተ አደርሳለሁ። በትላንትናው ዕለት በነበረ ውጊያ በማዕከላዊ ጎንደር ምስራቅ ደንቢያ ቀጠና የፋኖ አመራሮች እየነበሩ ያስተላለፉትን ቃል ጨምሮ በዚህ ሰዓት መረጃና ዘገባዎችን ወደ እናንተ አደርሳለሁ። ከበባ ውስጥ ነን፣ ከበባውን ሰብረን ከወጣን እንገናኛለን፣ ከበባውን ሰብረን ካልወጣን ግን የህዝብን ትግል አደራ አድርሱልን በሚል እስከ መጨረሻው መስዋዕትነት ድረስ እንፋለማለን፣ አንድ ጥይት እስኪቀረን ድረስ እጅ አንሰጥም፣ የሚመጣውን እንቀበላለን በሚል የትግል አደራቸውን ያስተላለፉ የፋኖ አመራሮች የወደቁበትን ግንባር ጨምሮ ሌሎች አካባቢ ያሉ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሌሎች አካባቢዎች ያለው የግንባር ዝርዝር መረጃዎችን በቅደም ተከተል አደርሳችኋለሁ። ወደ መረጃዎች ሲሄድ በማዕከላዊ ጎንደር ዞን ትላንትና በምስራቅ ደንቢያ በተለያዩ አካባቢዎች የነበሩ ዘመቻዎችን የተመለከቱ መረጃዎችን ወደ እናንተ አደርሳለሁ። በምስራቅ ደንቢያ ወረዳ አምሳ ፈጅ ተብሎ በሚጠራ ቦታ በተደረገ የሌሊት ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ታውቋል። እኛ ከበባ ውስጥ ነን፣ ከቻልን ከበባውን ሰብረን እንወጣለን፣ ካልቻልን ግን እጃችን ጠላት አይዘውም፣ እየተከላከልን አንድ ጥይት እስኪቀረን ድረስ የሚመጣውን መስዋዕትነት እንቀበላለን፣ መስዋዕትነቱን እንከፍላለን። ትግሉን ግን አደራ እናንተ ውጡ፣ እናንተ ወጣችሁ ትግሉን ዳር አድርሱ፣ ለህዝብና ለወገን ታማኝነታችሁን እስከ መጨረሻው አረጋግጡ በሚል እንግዲህ ዋጋ የከፈሉ የፋኖ አመራሮች የከበባ ዘመቻን የተመለከተው መረጃ ነው። ሰብረን ከወጣ እንገናኛለን፣ ከቀረን ግን ትግሉን አደራ ያሉት የፋኖ መሪዎች የፋኖ አባላት ለሰዓታት ከባድ ውጊያ አድርገው በኮማንዶ ሻለቃ አዛዥ በሚሊሻና በእግረኛ ሰራዊት ላይ ከባድ ጉዳት አድርሰዋል። ለአራት ተከታታይ ሰዓታት በነበረ የከበባ ውጊያ ከበባውን ሰብረው ለመውጣት ከባድ ትንቅንቅ አድርገዋል። በዚህ ውስጥ በቀጠናው የሚታወቁ ቀደም ብሎ በፖለቲካ እንቅስቃሴያቸው በወታደራዊ ስምሪትና ዲሲፕሊን የሚታወቁ የፋኖ መሪዎችን በዚህ መስዋዕትነት መክፈላቸውን ነው መረጃዎቹ የሚያሳዩት። በአጠቃላይ ሁኔታውን በተመለከተ በፋኖ በኩል ዝርዝር መረጃዎች እየተጠበቁ እንደሆነ መረጃዎች ገልጸዋል። ትናንትና በፖለቲካ እንቅስቃሴ የሚታወቁ እንግዲህ የባንክ ሰራተኞች የነበሩ፣ የመከላከያ ሻለቃ አዛዦች የነበሩ አሁን የፋኖ መሪዎችና አዛዥ ሆነው ባሉበት ቀጠና የተደረገው የሌሊት ዘመቻ የተደረገው ኦፕሬሽን ከውስጥና ከውጭ የተለያዩ ጉዳዮች እየተነሱበት ስለሆነ ነው የፋኖ መሪዎች የሚከተለውን መልእክት ያስተላለፉት። በትናንትናው የሌሊት ዘመቻ የአደራ ቃል ኪዳናቸውን ሰጥተው ካለፉት መካከል እነ ፋኖ አማራ አሸነፍ ይገኙበታል። እነ መቶ አለቃ ሳምሶን፣ እነ ሻለቃ በራን ጨምሮ እነዚህ ወታደራዊ አዛዦችና የፋኖ መሪዎች በዚህ የቀጠና ዘመቻ ጉዳት አስተናግደዋል። ብዙ ማህበራዊ ሚዲያዎች ላይም ካቢኔ የፖለቲካ እንቅስቃሴ ጀምሮ ብዙዎቻችሁ እና አማራን ስለምታውቋቸው ብዙዎቻችሁ ሀዘናችሁን እየገለጻችሁ ነው የምትገኙት። እነ ፋኖ አማራ አሸነፍ ላለፉት 7 ዓመታት ስለ አማራ አንድነት፣ ስለ ፋኖ አንድነት የአማራ ህዝብ ማሸነፊያ ብቸኛ ጉልበቱ አንድነቱ እንደሆነ በተደጋጋሚ ጽፈዋል። በተደጋጋሚ ጥሪ አቅርበዋል። በቅንነት ከሁሉም አቅጣጫ የሚመጡትን አሉታዊ፣ አዎንታዊ አስተያየቶች በመቀበል ከአንድነት ውጭ ምንም ማሸነፊያ መንገድ የለም በሚል ለአንድነት ተደጋጋሚ ጥሪዎችን ሲያቀርቡ ቆይተዋል። በሁሉም አቅጣጫ የሚገኙ የአማራ ታጋዮች በዚህ የጸና የአንድነት አቋማቸው የሚያውቋቸው ናቸው ትላንትና ዋጋ የከፈሉት። በእስር ቤት የተሰቃዩ በመጨረሻም አንድ ህይወታቸውን ለዚህ ትግል ሲባል የከፈሉ እነዚህ የፋኖ መሪዎች የትግል አደራቸውን ዳር ለማድረስ አሁንም አንድነት ግዴታ ነው። በተለያዩ ቀጠናዎች ፋኖ በፍጥነት ወደ አንድነት አለመምጣት በተለያዩ አካባቢዎች ለሚደርሱ ዘመቻዎች እና ለሰርጎ ገብ እንዲሁም ደግሞ ለኩታ ገጠም ዘመቻዎች አሉታዊ አስተዋጽኦ እያደረገ ስለሆነ አሁንም አደራቸውን በመቀበል ፋኖ ወደ አንድነት እንዲመጣ የፋኖ መሪው በዚሁ ጥሪ አቅርበዋል። እንግዲህ የፋኖ መሪዎቹ በዚህ ጉዳይ ላይ ማብራሪያ እንደሚሰጡ ከተቻለም ቃለ ምልልስ ረዘም ያለ እንደሚሰጡ ተናግረዋል። ይህ እንግዲህ በዚህ ቀጠና ያለው ሁኔታ ይህንን ይመስላል። ከዚህ ጋር በተያያዘ ዝርዝር መረጃዎችን እንጠብቃለን። ወደ ወሎ ቀጠና ስንሄድ በአምባሰል ቀጠና በአምባሰል ተራሮች በውጫሌና በመርሳ ውርጌሳ ሐይቅ እስከ አምባሰል እንዲሁም ደግሞ ከሐይቅ እስከ መርሳና ውርጌሳ ባሉት የጊራና ሸለቆና የምሌ ወንዞች ጨምሮ እስከ ተራራማው ውጫሌ አካባቢዎች ድረስ ከፍተኛ የእግረኛ ስምሪትና አዲስ ዘመቻ መጀመሩን ዛሬ ከአካባቢ ወጡ መረጃዎች ገልጸዋል። መነሻውን ከሐይቅ ከውጫሌ ከመርሳ ያደረገ ኃይል በተለያዩ አቅጣጫዎች ስምሪት መውሰዱን የገለጹት የመረጃ ምንጮች ይህንን ተከትሎ ዛሬ በየአካባቢው በሚገኙ የሀብሮ የሐይቅ ገጠራማ አካባቢዎች የባጃጅና የትራንስፖርት እንቅስቃሴ እንዲቆም ተደርጓል ብለዋል። ዛሬ ማለዳ ጀምሮ ይህንን በተመለከተ የመረጃ ምንጮቹ የሚከተለውን ምልከታ አድርሰዋል። ዛሬ አዲስ ዘመቻ በሚል ከሐይቅ በወረባቦ በኩል በሰግለም ብሎ ወደ ፋጂ ጊራና ሸለቆ
የዘመተ ኃይል ከሐይቅ ተውለደሬ በሚሊሻ በሲኖትራክ በመከላከያዎችን እንዲሁም ደግሞ በኮንቮይ ጭኖ በ6 ዲሽቃና 121 ሚሜ መድፍ የሚባሉትን በኦራል በየጎተተና ጭኖ ወደ አካባቢው ከማለዳ ጀምሮ እንቅስቃሴ ስለማድረጉ ከሙሳ ተራራ አካባቢ የወጡ መረጃዎች ይገልጻሉ። በዚሁ ቀጠና ሌላው አቅጣጫ ደግሞ ጎንፎ ኮለቦ ተብሎ ከሚጠራው ውጫሌ ካለው መከላከያ ጋር ተናቦ የሚሌ ወንዝን ተከትሎ ወደ ፉጂ በሌላ አቅጣጫ የሚደረግ ዘመቻ እንደሆነ ተገልጿል። ሶስተኛ አቅጣጫ ደግሞ ከመርሳ ወደ ጊራና ኩልባይኔ ተብሎ ወደሚጠሩ አቅጣጫዎች ነው ዘመቻ እየተደረገ ያለው። የጊራና ውጫሌ ከተማ አካባቢዎች አሁን ከፍተኛ የሆነ ጭንቀት ነው ያለው። ገጠራማ አካባቢዎቹ የመንገድ ትራንስፖርት እንዲዘጋ ተደርጓል። የባጃጅ እንቅስቃሴም እንደዚሁ ቆሟል ነው ያሉት። እንግዲህ ከሐይቅ ከውጫሌና ከመርሳ አካባቢ ወደዚህ ቀጠና ያለውን ወታደራዊ ስምሪት የተመለከተ መረጃ ነው። በዚህ ቀጠና ይህን ያክል ኃይል ቢንቀሳቀስም እስካሁን ድረስ ውጊያ ስለመቀስቀሱ ግን የተገለጸ ነገር የለም። መረጃው እንደደረሰኝ በሌላ የመረጃ ሰዓት ይዤ እመለሳለሁ። በወለጋ ቀጠና በምስራቅ ወለጋ ሊሙ ገሊላ ወረዳ ልዩ ስሙ ፌጤ ቆቦ ተብሎ በሚጠራ ቀበሌ በተካሄደ ድንገተኛ ዘመቻ የኦሮሚያ ክልል ከፍተኛ የደህንነት ኃላፊ የነበረ ሰውና የአካባቢው የገዳ ኮማንዶ ዘመቻ መሪ በፋኖ ቁጥጥር ስር መዋላቸው ታውቋል። የኮማንደር ያደታ ያሚን ጨምሮ የገዳ ኮማንዶ ልዩ አዛዥ እንዲሁም ደግሞ በስም ያልተገለጸው የደህንነት ሰው በቁጥጥር ስር መዋላቸውን ተከትሎ ዛሬ ወደ ሊሙ ገሊላ ወረዳ ከፍተኛ የመከላከያ እግረኛ ኃይል ስምሪት ማድረጉን መረጃዎች ገልጸዋል። ኮማንደሩ በተጨማሪ የሊሙ ወረዳ የሚሊሻ ጽሕፈት ቤት ኃላፊም እንደዚሁ ተይዟል። ይሄ መሆኑን ተከትሎ ወደ እነዚህ ወረዳዎች የእግረኛና የሜካናይዝድ ስምሪት መደረጉን የወጡ መረጃዎች ገልጸዋል። በከፍተኛ የደህንነትና ወታደራዊ አመራሮችን ለማስለቀቅ ከፍተኛ ቁጥር ያለው የገዳ ኮማንዶ ትላንትና ወደ አካባቢው ስምሪት ሲያደርግ መንደር 4 ተብሎ በሚጠራ ቦታ ላይ በተፈጸመ የድፈጣ ጥቃትና የከበባ ውጊያ አብዛኛው የገዳ ኮማንዶ ሙትና ቁስለኛ መሆኑን የገለጹት የመረጃ ምንጮች ይህንን ተከትሎ ዛሬ ወደ አካባቢው እንደዚሁ ተጨማሪ ኃይል መንቀሳቀሱን የመረጃ ምንጮች ገልጸዋል። በጊዳ አያና ወረዳ በወለጋም እንደዚሁ በሌላ ምስራቅ ወለጋ ዞን ማለት ነው ጊዳ አያና ወረዳ እንደወለድቸው ተብሎ የሚጠራ አካባቢ ይሄ ባለፈው ጀኔራሉ የደፈጣ ጥቃት ተፈጽሞ የተገደሉበት ቦታ ነው። ዛሬ በዚህ አካባቢም እንደዚሁ ወታደራዊ ስምሪትና ውጊያ እየተደረገ መሆኑን መረጃዎች ገልጸዋል። አሊ ተብሎ ወደሚጠራው አካባቢ ትላንትና አካባቢ ጀምሮ ወደ አካባቢው ኃይል መሰማራቱን ተከትሎ ዛሬ ማለዳ ጀምሮ በአካባቢው በድሽቃና በሞርተር የታገዘ ውጊያ እየተደረገ ነው። በዚህ በተለይ ልዩ ተራራው ታሻሌ እርሻ ተብሎ በሚጠራ ተራራ ፊት ለፊት በሁለት አቅጣጫ ትላንትና ከተንቀሳቀሰ ኃይል ጋር ነው ዛሬ ውጊያ እየተደረገ ያለው። ፋጎግ ተብሎ በሚጠራው የተራራማው ስፍራ በቀኝ በኩል እንዲሁም በሌላ አቅጣጫ ደግሞ ጎንቦቾ ተብሎ በሚጠራ የተራራማው አካባቢ በዙር ከገባ ኃይል ጋር ውጊያ እየተደረገ እንደሆነ የወጡ መረጃዎች ገልጸዋል። መሬት ላይ ያለውን ሁኔታ በተመለከተ እንግዲህ ተከታታይ መረጃዎችን እየተከታተልኩ ወደ እናንተ የማቀርብ ይሆናል። ወደ ምዕራብ ኢትዮጵያ የሚወስደን መረጃ ላስከትል። በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ከማሺ ዞን ሰንዳል እና በመተከል ዞን በአባይ ግድብ አቅራቢያ ጉባ ጎንቆሮ ተብሎ በሚጠሩ አካባቢዎች ትላንትና ውጊያ ሲደረግ እንደነበር የወጡ መረጃዎች ገልጸዋል። በዚህ አካባቢ የሚንቀሳቀሰው የጉሙዝ ኃይል ይህንን ውጊያ ማድረጉን ሲገልጽ በውጊያው የጦር መሳሪያ ስለማማረኩ እንዲሁም ደግሞ የሻለቃ አዛዥ እና የክልሉ ልዩ ኃይል አስተባባሪዎችን ጨምሮ የሚሊሻ ኃላፊዎች በዚህ ዘመቻ ጉዳት ደርሶባቸዋል፣ ሙትና ቁስለኛ ሆነዋል ሲል አሳውቋል። ይህንን በተመለከተ አሁን በአካባቢው የኢንተርኔትና የስልክ አገልግሎት መቋረጡንም መረጃዎቹ ገልጸዋል። ወደ ትግራይ የሚወስዱን መረጃዎች ላስከትል። በትግራይ ያለው ወታደራዊ አፈሳ ተጠናክሮ ቀጥሏል። ከትግራይ ወደ አፋር አዋሳኝ አካባቢዎች ሁለተኛ ቀኑን የያዘ አዲስ ወታደራዊ ስምሪትና ወታደራዊ እንቅስቃሴ መኖሩን የወጡ መረጃዎች ይገልጻሉ። በመቀሌ ከተማን ጨምሮ በተለያዩ የትግራይ አካባቢዎች ሰፊ የሆነ ወታደራዊ የወጣቶች አፈሳ እየተደረገ ነው። በዚህ ግዳጅ ወታደራዊ ምልመላና አፈሳ ምክንያት በርካታ እናቶች ልጆቻቸውን ደብቃቸዋል በሚል እናቶች እየታሰሩ መሆናቸውም ተገልጿል። በአካባቢ የሚገኙ የጸጥታ ኃይሎች ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ እንደዚሁ ጥሪ እያቀረቡ ነው የሚገኙት ሚዲያዎቹ። ከዚህ አንጻር በርካታ ወጣቶች ትግራይን ለቀው ወጥተዋል የሚሉ መረጃዎችም ወጥተዋል። ባለፈው ከግንቦት 18 ጀምሮ እስከ አሁን ድረስ በርካታ በሺህ የሚቆጠሩ የትግራይ ወጣቶች ትግራይን ለቀው ወጥተዋል የሚሉ መረጃዎች አብረው ወጥተዋል። በትግራይ ደቡባዊ ዞን እያሉ በሚጠሩት የራያና በአፋር ክልል አዋሳኝ አካባቢ አዲስ የጸጥታ መናጋት መከሰቱን ትላንት ጀምሮ የወጡ መረጃዎች ያሳያሉ። ከቦታው የሚወጡ መረጃዎች እንደሚያመላክቱት በራያ ጨርጨር ቢሶበር ተብሎ በሚጠራው አካባቢ ትላንትና አመሻሹን የህወሓት ሰራዊት ወደ አፋር ክልል ተንቀሳቅሷል። በአፋር ክልል ልዩ ኃይልና የአፋር ክልል ሚሊሻዎች ላይ
እንደዚሁ የተኩስ በመክፈት የተኩስ ልውውጥ ተደርጓል። በተደረገው የተኩስ ልውውጥ የደረሰው ጉዳት በውል አልታወቀም። ትላንት በተመሳሳይ ሁኔታ በራያ አዘቦ መቻሬ ተብሎ በሚጠራ ቦታም እንደዚሁ አመሻሹን ተኩስ ነበረ። ቀደም ብሎ እንደዚሁ መጋሌ ተብሎ በሚጠራ ቦታም ትላንትና ማለዳ እንደዚሁ የሞርተር ድብደባ እንደነበር ተገልጿል። በተያያዘ ዜና የህወሓት ሰራዊት አባል የሆነው አርሚ 43 ኮር 3 የተባሉት የህወሓት ታጣቂዎች በእግረኛ ሰራዊት ከራያ ጨርጨር ከተማ ተነስተው ወደ ቀይህ ተህሊና ህዳን ተብሎ ወደሚጠሩ አራዱ ወደሚባሉ የአፋር አካባቢዎች በመንቀሳቀስ አካባቢዎቹን መቆጣጠራቸውን መረጃዎች ገልጸዋል። የአርሚ 43 ኮር 3 ተብሎ የሚጠራው ታጣቂ ኃይል ከትግራይ ወደ አፋር በመግባት እነዚህ 3 ቦታዎችን መያዛቸውን መረጃዎች ገልጸዋል። ይህ የኃይል እንቅስቃሴ ክልሉ ወሰን ጥሶ ወደ አፋር ክልል የሚገባ ይሁን ወይም ደግሞ በድንበር አካባቢ በተያዙ ቦታዎች ላይ የሚቆም ይሁን አልታወቀም። በአሁኑ ሰዓት ግን በቅርብ ክትትል ላይ ያሉ የአፋር የጸጥታ ኃይሎች ወደ አካባቢ ተጨማሪ ኃይል ማስጠጋታቸው ተገልጿል። አፋር መጋለ አርሚ 43 የኮር 3 እንቅስቃሴ በአፋር መጋለ ወረዳ ለሚገኙ የትግራይ የሰላም ኃይሎች እንደሆነ ነው መረጃዎቹ እየገለጹት። ይህን ተከትሎም የአፋር ኃይልም ወደ አካባቢው የተጠንቀቅ እንቅስቃሴና ጉዞ እያደረገ እንደሆነ የወጡ መረጃዎች ይገልጻሉ። በትግራይ ክልል በመቀሌ እንደዚሁ ሰፊ የሆነ ወታደራዊ አፈሳ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። በትግራይ ክልል የወጡ መረጃዎች እንደሚያሳዩት ትላንትና መሻሹን በከተማው ከ12 ሰዓት ጀምሮ በተለያዩ አካባቢዎች አፈሳ እንደነበር ታውቋል። መቀሌ አዲ ሐቂ ገበያ ተብሎ የሚጠራው ዱባይ እና ዱባይ ቁርስ ቤት ተብሎ በሚጠሩት አካባቢዎች በርካታ ወጣቶች መታፈሳቸውና ወደ ፖሊስ ጣቢያዎችና አካባቢ መወሰዳቸውን የወጡ መረጃዎች ጠቁመዋል። ወደ ሸዋ ደራ ስንሄድ በሰሜን ሸዋ ደራ ወረዳ እና በጉንዶ መስቀል ዙሪያ ያለውን አጠቃላይ ሁኔታ የተመለከቱ የ24 ሰዓት መረጃዎችን አደርሳለሁ። የኦነግ ሸኔ ታጣቂ ኃይል ወደዚህ ቀጠና ከገባ በኋላ 35 ንጹሃን ህይወት ማለፋቸውን የመረጃ ምንጮቹ ገልጸዋል። ከሟቾቹ መካከል 27ቱ በኦነግ ሸኔ ታጣቂዎች የተገደሉ ሲሆን 8ቱ ደግሞ በድሮን ጥቃት የተገደሉ ናቸው። በታገቱና በተገደሉ ወገኖች ውስጥ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ገና እንደዚሁ አራስ የወለደች እናት ጭምር ይገኙበታል። ታግተው ከተወሰዱት